ማለዳ የአህያዋ ጥጋብ። በድሮ ጊዜ አንድ ያረጀች አህያ ነበረች። በጣም ከማርጀቷም የተነሳ የጭነት ስራ መስራት አልቻለችም ነበር። የአህያዋ ባለቤትም አይ ከዚህ በኋላ እንኳን አትጠቅመኝም በማለት ከቤት አባረራት። አህያዋም የምነና ጉዞ ስታደርግ እንደሷ የተባረረ አንድ ውሻ አገኘች። አህያ ውሻ የት እየሄድክ ነው? አለችው። ውሻውም ጥርሴ ያልቆ ቤት መጠበቅ ስላቃተኝ ተባርሬ ነው አላት። አህያዋና ውሻው በሐሳብ በመስማማታቸው ጉዟቸውን አብረው ቀጠሉ። በጣም ብዙ መንገድ ከሄዱ በኋላ አህያ በየመንገዱ የምታገኘውን ሳር ነጨት እያደረገች ስትመገብ በመዋሏ ረሃብ የሚባል ነገር አላገኛትም። ውሻ ግን የሚመገበው በማጣቱ በጣም ርቦት ሞቱን ብቻ ነበር የሚጠባበቀው። አህያ ግን በጣም ከመጥገቧ የተነሳ ለውሻው እንዲህ ስትል አማከረችው። አቶ ውሻ፣ እኔ በጣም ጠግቤያለሁ እና ልጮህ ነው አለችው። ውሻውም እዚህ ምንም በሌለበት በረሃ ስትጮሂ ጅብ ቢመጣስ ቢበላሽስ ለመበላት ነው አላት። አህያ ግን አይ እኔስ አልቻልኩም፣ በጣም ስለጠገብኩኝ ልጮህ ነው አለችው። ውሻም ስሚኝ፣ መጀመሪያ የምትጮሂው መሰሚያ፣ ሁለተኛ የምትጮሂው መቃረቢያ፣ ሶስተኛ የምትጮሂው ደግሞ መበያ ስለሚሆን ተይ አላት። አህያ ግን በጣም ከመጥገቧ የተነሳ 3 ጊዜ አከታትላ ጩኸቷን አቀለጠችው። እንደተባለውም አያጅቦ ድምጿን ተከትሎ ያሉበት ድረስ መጣ። አህያዋንም በማሯሯጥ ማጅራቷን ያዛት። ከዚያም የሚችለውን ያህል ከቦጫጨቃት በኋላ ዞር ሲል አህያ ውሻን ተኝቶ ተመለከተው። አንተ ምን ትሰራለህ? አለው አያጅቦ። አይ ጌታዬ፣ ምንም አልሰራም አለው። አያጅቦም ውሻውን በልና ስራ ይሰጥሃል አለው። ውሻውም እሺ ጌታዬ አለና መጣ። በል የዚህችን አህያ ብልቷን እየቆራረጥክ አምጣልኝ አለው። ውሻውም እሺ አያጅቦ ይልና እስኪጠግብ በልቶ የተረፈውን ስጋ ለአያጅቦ ይወስድለታል። በዚህን ጊዜ ውሻው ልቧን ጨምሮ በልቶ ስለነበር አያጅቦ ውሻውን ልቧን አምጣ ይለዋል። ውሻውም አያጅቦን አይ ጌታዬ፣ አህያ ልብ ቢኖራት መች በዚህ ጫካ ትጮህ ነበር አለው ይባላል። እሺ ልጆችዬ፣ ከዛሬው ተረታችን ምን ተማራችሁ? እስኪ ለወላጆቻችሁ ንገሯቸው። ከዚህ ተረት የምንረዳው ሁሉም ነገር በልክና በአግባቡ መሆን እንዳለበት ነው። እንደ አህያዋ ጠገብን ብለን ከአቅም በላይ መሆን የለብንም። ምክንያቱም ጉዳቱ የከፋ ስለሚሆን ነው። ጓደኛችንም የሚመክረንን ቆም ብለን መስማትና ማገናዘብ አለብን። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ አብሱ። እወዳችኋለሁ። ባይ